መጀመሪያ አካባቢዎች የተጋባን ሰሙን ላይ በመነግረው ሰዓት ይረዳኝና እሺ ይለኝ ነበር። እየኖርን በመጣን ቁጥር ግን ነገሩን ስድብ እያደረገው መጣ። ልክ ይህ ሰው እንዳለኝ ማለት ነው። ምንድነው እየሰደብሽኝ ነው? ህፃን ነህ እያልሽኝ ነው? እኔ ራሴን አላቅም፣ በቃ ማድረግ ያለብኝና የሌለብኝን አላቅም ማለት ጀመረ። ከነው አለበት መጥቶ ሮጦ ሪሞቱን መያዝ ነው የሚቀነው። ትንሽ ቆይቶ ትንሽ አርፎ ይታጠባል እንዲያረጋል ብዬም ብጠብቀው በዛው ሁኔታ ውስጥ ሊተኛ ይችላል። ከለት ወደ ለት በጣም ስልችት እያለኝ እያስጠላኝ መጣ። ህፃን ልጅ ነው እያሳደግኩ ያለሁት፣ ባል ነው ያገባሁት ብዬ ማሰብ ጀመርኩኝ። ከዛ ጀርባዬን እየሰጠሁት እየራኩኝ መተኛት ጀመርኩኝ። እንደዛም ሲሆን ደግሞ የኔን ፍላጎትና የኔን ሞራል የኔን ስሜት ባልጠበቀ ሁኔታ ከኔ ጋር እንደፈለገ መሆን ይፈልጋል። ያንንም ቢሆን እየተነጫነጭኩም እያስጠላኝ እየሰለቸኝም ቢሆን ባሌ ነው ብዬ አደርገዋለሁ። ከዛ ግን በጣም እያስጠላኝ መጣ። ከቀን ወደ ቀን ለግንኙነት ሲጠይቀኝ አሞኛል፣ አንዳንዴም ደግሞ አልፈልግም፣ ብቻ የተለያየ ምክንያት እየሰጠሁኝ ከሱ መራቅ ጀመርኩ። ምክንያቱም እሱም እየተረዳኝ የምለው ነገር እየገባው የጠላሁትንና ከሱ ያልፈለኩትን ነገር ሊያስተካክል እየሞከረ አልነበረም። ለዛውም እኔ ከሱ የጠላሁትና እንዲያስተካክልልኝ የፈለኩት በጣም ጥቂቱን ነገር ነው። ራሱን የተመለከተ ንጽህናና ንጽህናህን ጠብቅ ብቻ ነው ያልኩት። እሱ ግን እንደዛ መዝረክረኩና ላብላብ ማለቱ የወንድነት የጀግንነት ምልክት ይምሰለው፣ እኔን የሚያነቃቃበት ትልቁ ነገር ይምሰለው፣ ብቻ አላቅም። ጠረኑን እንደሆነ እንደ ጀብዱ ነበር የሚያየው። ይወደውና ይፈልገው ነበር ነው ምልሽ። አላቅም። ለወሬም የሚመች ነገር አይደለም። ይህን ነገር እዚህ ጋር ሳወራው በጣም ብዙ በዚህ ሁኔታ እየተሰቃዩና በዚህ ነገር ውስጥ እያለፉ ወደፊት የሚፈርሱ አሁንም ለመፍረስ ቋፍ ላይ ያሉ ካልሆነም ችግራቸው ሌላ ነገር መስሏቸው ቀን ከሌት የሚጨቃጨቁ የሚነታረኩ ባልና ሚስቶች እውነተኛው ችግራቸው ግን ንጽህናና ራሳቸውን አለመጠበቃቸው፣ የዛን ሰው ኮምፎርትና የዛን ሰው ምቾት አለመጠበቃቸው ሊሆን ይችላል ብዬ ስላሰብኩኝ ነው። ሁለት እንደነገርኩሽ ከለት ወደ ለት በምንም ሁኔታ ከሱ ጋር መተኛት አልፈልግም ነበር። ትልቁ ችግራችንና አለመግባባታችን ይህ ሆኖ ሳለ በውሃ ቀጠነ መጣላት ጀመረ። ድሮ የማያጣሉን የማያነጋግሩን የማያጨቃጭቁን ነገሮች ቀን በቀን ቤታችን ውስጥ ንትርክ፣ አለመግባባት፣ መሰዳደብ፣ ጭራሽ መደባደብ ደረጃ ድረስ መድረስ ጀመር። የቤታችንን ችግርና የትዳራችንን ችግር ባቀውም ሞክሬ ስለተውኩት ትቼውም እዚህ ደረጃ ትዳራችን ሲደርስ ባነን ብሎ ይሄ ነገር እኮ ሊሆን ይችላል ብሎ አለማስተካከሉ እያበገነኝ ዝም አልኩት። ሁለት የሆነ ጊዜ ላይ ግን ባለቤቴን ከሌላ ሴት ጋር ያስኩት። ያኔ ሁለቴ ሶስቴም አላሰብኩም። ቀጥታ ፍቺ ብዬ ነበር የጠየቅኩት። ያንን በምጠይቅ ሰዓት በቀላሉ ፍቺ ውስጥ ሊገባና እኔን ለመውተው ፈቃደኛ አልነበረም። ሽማግሌዎች ሰበሰበ። ሽማግሌ ተሰብስቦ ምንድነው ምክንያትሽ ሲባል ከሴት ጋር አግኝቼዋለሁ፣ ዘሙቶብኛል፣ ከዝሙተኛ ጋር ደግሞ አብሬ መኖር አልፈልግም፣ ፍቺ ብቻ ነው የምፈልገው አልኩኝ። እሱም ተናገረ። ከኔ ጋር መተኛት ከቆመች ዘመናት አልፏታል። አብራኝ አትተኛም፣ እንደ ሚስት አልሆነችልኝም። ወንድ ልጅ ነኝ። እቤት ውስጥ ያጣሁትን ነገር ውጪ ለማሟላት ነው የወጣሁት። አሁንም ቢሆን እቤት ውስጥ ያለውን ነገር ታስተካክልልኝና እኔ ከዚህ ነገር የማልወጣበት ይህን ነገር የማልተውበት ምንም ምክንያት የለም፣ ችግሩ ያ ነው ብሎ ለሽማግሌዎች ተናገረ። ሽማግሌዎችም ይህ ነገር እውነት ነው ወይ በሚሉኝ ሰዓት አዎ እውነት ነው አልኩኝ። ታዲያ ለምንድን ነው እንደዛ እያረግሽ ያለሽው? ባልሽ ነው። የትዳር ደግሞ መሰረታዊ ነገሩ ጤናማ የሆነ ግንኙነት ነው። ካንቺ ያላገኘውን ነገር ወንድ ልጅ ነው ከሌላ ሰው ለማግኘት ወደ ውጭ ወጣ። ይህ ችግር አንቺ ጋር እንዳለ ካመንሽና ካወቅሽ አሁን ይቀረክታ አርጊለትና አንቺም ራስሽን አስተካክለሽ ትዳራችሁን ያዙ፣ ወደ ትዳራችሁ ተመለሱ ብለው ሽማግሌዎቹ ተቆጡ። እኔ ግን ለምንም ቢንዳልኩት ምክንያቴንም አልተናገርኩም። መመለስም በፍጹም አልፈልግም አልኩኝ። በጣም ስለመን ስጨቀጨቅ እነዛን ሽማግሌዎች ረግጦ መውጣትና እንቢ ማለት ስላሳፈረኝ እሺ ብዬ ወደ ቤት ገባሁ። እቤት ገብቼ ግን ቀጥታ በፍርድ ቤት በኩል ነበር ክሱን የጀመርኩት። ሁለቴ ማሰብ እንኳን አልፈለኩም። አሁን ላይ ሳስበው ልክ እንዳልነበርኩኝ ይሰማኛል። በወቅቱ ግን ከሱ መገላገል ብቻ ፈለኩኝ። ጥሩ ሰበብ ጥሩ ምክንያት እንዳገኘው ነበረ በጣም ደስ ያለኝ።
እንኳንም ከሱ መጣ። ከሱ የመጣው ነገር ደግሞ በጣም ከባድና ዝሙት በመሆኑ አንድም ደቂቃ እንዳላስብና ወደ ኋላ እንዳልመለስ የሚያደርገኝ ትልቅ ምክንያትና ትልቅ መጠቃት ነው ብዬ ስላሰብኩኝ ወደፊት ገፋውበት። ጭንቅላቴ ላይ ያለው ያን ህይወት መበጥበጥ፣ ከሱ መውጣት እሱና እሱ ብቻ ነበር። ያንን ነገር ተቋቁሜ መኖር እንደማልችል በትክክል አውቄያለሁ። 2 ከፍርድ ቤት መጥሪያ አምጥቼ ፍቹን እንዲያደርግ ጠየቅኩት። የፍርድ ቤት መጥሪያውን አልቀበልም አለ። ፍርድ ቤትም ላይ በግድ ቀርቦ በፍጹም ሚስቴን መፍታት አልፈልግም፣ ሚስቴን እወዳታለሁ፣ ሚስቴን መተው አልፈልግም ብሎ ለፍርድ ቤቱ እያለቀሰ ተናገረ። ፍርድ ቤቱም እባክሽ ይህን ትዳር ለማስተካከልና ይህን ትዳር ወደ ነበረበት ለመመለስ ድጋሚ አስቢበት ብሎ የማሰቢያ ጊዜ ከሽማግሌም ጋር እዩት፣ ችግራችሁን ለመፍታት ሞክሩ ብሎ ፍቹን አልፈቅድም አለና ረጅም ቀጠሮ ሰጠን። በእነዛ ረጅም ቀጠሮዎች ውስጥ ሁሉ እየለመነኝ እያስለመነኝ ትዳራችንን ለመመለስ ፍላጎትና ምኞት እንዳለው ቢነግረኝም እኔ ግን አሻፈረኝ አልኩኝ። ወስልተሃል፣ ዘሙተሃል፣ ስለዚህ በፍጹም ካንተ ጋር አንድ ደቂቃ እንኳን ማሳለፍ አልፈልግም አልኩት። ይህን እንዳደረግ ያረግሽኝ እኮ አንቺ ነሽ፣ በድለሽኛል፣ ለረጅም ጊዜ ጀርባ ሰተሽኛል። ስለዚህ ምን ማድረግ እችል ነበረ? አንቺ ስትተይኝ፣ አንቺ ስትጸየፊኝ፣ ወንድ ልጅ እኮ ነኝ፣ ስሜታዊ ነኝ። ያንን እንኳን ልትረጂ አልቻልሽም። አንቺም ያንን አስተካኪልኝ፣ እኔም ከዚህ በኋላ እንደዚህ አይነት ወራዳ ነገር ውስጥ አታገኘኝም፣ ትዳራችንን እናስተካክል እያለ እየተመላለሰ እግሬ ላይ እየወደቀ ሰውም እየላከ ቢለምነኝ ቢያስለምነኝ 2 ድርቅ ብዬ ቀረው። በህይወቴ ከሚቆጨኝ ነገር አንዱና ትልቁ አሁን ያኔ መድረቄ፣ ትዳሬን ለመፍታት መጓጓቴና በዛ ልክ መፈለጌ ዛሬ የእግር እሳት የሚሆንብኝ ትልቁ ነገር ነው። አሻፈረኝ አልኩት። ያንን ሁሉ እያልኩት ግን ጀርባዬን የሰጠሁክ ካንተ መተኛት ያልፈለኩት ለንጽህና ጉዳይ ነው። ንጽህናን ጠብቅልኝ ስለ እንቢ ስላልከኝ ነው። ለኔ ስሜት ስላልተጠነቀቅክ ነው። ለኔ አፍንጫ፣ ለኔ ሰውነት ከኔ ጋር ለምታሳልፈው ሌሊት ስላላሰብክ ነው ብዬ አልነገርኩትም። ዝም አልኩት። በቃ በደፈናው ቺት አርጋህብኛል፣ ካንተ ጋር ህይወቴን መምራት አልፈልግም፣ ተወኝ እንዳልኩት የፍርድ ቤት ቀጠሮ ከአንድም 2 የተሰጠን ደርሶ ፍቺ ሆነ።